ጤና ይስጥልኝ። በዚህ ጥንቅር አንድ ልዩ ዝግጅት ይዘንላችሁ ቀርበናል። የቀድሞው የኢትዮጵያ የውጭ ጉዳይ ሚኒስትር የጠቅላይ ሚኒስትር አብይ አማካሪ የአማራ ክልል ርዕሰ መስተዳድር የብልጽግናና የኢህአዴግ ከፍተኛ አመራር አባል ገዱ አንዳርጋቸው የጻፉት። በመጀመሪያ ደረጃ ግልጽ መሆን ያለበት አሁን በስልጣን ላይ ያለው ኃይል የአንድ ግለሰብና ቡድን ዓላማና ፍላጎት ከማስጠበቅ ውጪ የማንንም የህብረተሰብ ክፍል ፍላጎትና ጥቅም የማስጠበቅ ዓላማ የሌለው ኃይል ነው የሚሉት ገዱ እንዲህ ይቀጥላሉ። የብልጽግና ቡድን አገሪቱን ማስተዳደር ከጀመረበት ከ2010 ወዲህ በአገሪቱ ልማትን ሳይሆን ጦርነትን አቅዶ በየተራ ለሁሉም የኢትዮጵያ ህዝቦች ለማዳረስ በትጋት የሚሰራ ራሱ አቅዶ በሚፈጥራቸው ጦርነቶች ምክንያት ለደረሰው የሚሊዮኖች ኢትዮጵያውያን ሞት፣ በቢሊዮን ዶላሮች ለሚቆጠር የኢትዮጵያን ሀብትና ንብረት ውድመት፣ ለሚሊዮኖች ከቤት ንብረት መፈናቀልና መሰደድ ተጠያቂ የሆነ አገዛዝ ነው። ለአምራቾች የተመቸ ሁኔታ ፈጥሮ ምርትን ከማሳደግ ይልቅ አገሪቱና ህዝቦቿ በጥረታቸው ያፈሩትን ጥሪት በመቀራመት የተረፈውንም ሸጦ ጦር መሳሪያ በመሸመት ኢትዮጵያውያንን ማለቂያ የሌለው መከራ ውስጥ ያስገባ አገዛዝ ነው የሚል አመለካከት አለኝ። እጅግ የሚገርመውና የሚያሳዝነው ደግሞ አገዛዙ በየጊዜው ባካሄደው ጦርነት ከደረሰበት ሽንፈትም ሆነ ባደረሰው ዘርፈ ብዙ ጥፋት መጸጸትና መማር የሚችል አለመሆኑ ነው። ይልቁንም የሚሊዮኖችን እልቂት ያስፈጸመበትን ዘመቻውን አሁንም ያለ ሀፍረት በህግ ማስከበር ሰበብ የቀጠለ ህዝብን ለከፋ ኑሮ ውድነትና አስከፊ ድህነት የዳረገ በቀጣይም ቀውስን ዋነኛ የአመራር ዘይቤው አድርጎ አገሪቱን ወደ ከፋው ጥፋት ለመምራት ቆርጦ የተነሳ አገዛዝ ነው። ዋና ባህሪውም ቀውስ መፍጠርና ቀውሱን በወታደራዊ ኃይል ለመቆጣጠር እየሞከረ በስልጣን የሚቆይበትን ጊዜ ማራዘም ነው። የዚህ ኃይል ቁንጮ መጀመሪያ ወደ ስልጣን እንደመጣ በአገራችን የሚታዩ ችግሮችን የሚፈታ መስሎ ቢቀርብም በተግባር አገሪቱን ወደ ቀውስና መፈራረስ እየወሰዳት ይገኛል። በስልጣን በቆየባቸው ያለፉት 6 ዓመታት ኢትዮጵያ ውስጥ በህዝብ ላይ ያልደረሰ መከራ የለም። በመሆኑም ይህ አውዳሚ ቡድን ምንም ያህል ህዝብን ለመደለል ቢሞክርም በእጁ በሚገኙ ፕሮፓጋንዳ መሳሪያዎቹ አማካኝነት የሌለውን በጎ ገጽታ ለመገንባትና ራሱ የፈጠራቸውን ችግሮች በሌላ ውጫዊ ኃይል ለማመካኘት ጥረት ቢያደርግም በተግባር ግን ቅቡልነትን ያጣና በህዝብ የተጠላ አገዛዝ ሆኗል። ሰሞኑን በወሰደው የውጭ ምንዛሬ መጠንን በገበያ ዋጋ የመወሰን እርምጃ የሚያሳየንም የውጭ ኃይሎች ተላላኪ መሆኑንና ኃላፊነት በጎደለው እርምጃው አሁንም አገሪቱን በሁሉም መስክ ወደ መቀመቅ ከማስገባት የማይመለስ መሆኑን ነው። በህዝብ ዘንድ እየገጠመው ያለውን ጠንካራ ፖለቲካዊ ተቃውሞ በኃይል ለመቀልበስ የአገሪቱን መከላከያ በመሳሪያነት በመጠቀሙ ሰራዊቱም በእጅጉ ተዳክሟል። ከወገኑ ጋር ኃላፊነት በጎደለው መንገድ እንዲጋጭ በመደረጉ የተሰላቸ የመዋጋት ፍላጎትም የሌለውና የማድረግ አቅሙ ከጊዜ ወደ ጊዜ እየሟሸሸ የመጣ ሆኗል። በብቃት የተደራጀና የተባበረ ኃይል ባለመኖሩ ነው እንጂ ስርዓቱ በሁሉም መስክ ተዳክሞ ምንም ማድረግ በማይችልበት ደረጃ ላይ ደርሷል። በአሁኑ ወቅት የብልጽግና ቡድን አገር መምራት እንደማይችል በሁሉም ኢትዮጵያውያን ብቻ ሳይሆን ማንኛውም የኢትዮጵያን ጉዳይ በቅርብ የሚከታተል አካባቢያዊም ሆነ የዓለም አቀፉ ማህበረሰብ የተገነዘበው ሐቅ ሆኗል። የአገዛዙ ጦረኛና ወዳሚ ባህሪ በዓለም አቀፍ ደረጃ በመታወቁም በእርዳታና በብድር ገንዘብ ለማግኘት ያለው እድሉም የበለጠ እየጠበበበት መጥቷል። ብድርና እርዳታ የሚያገኝ ከሆነም አገርንና ህዝብን በዘለቄታው ሊጎዱ የሚችሉ የአበዳሪ አካላትን ፖሊሲ በመቀበል ብቻ እንደሆነ የሰሞኑ እርምጃ ተጨባጭ ማሳያ ነው። ነገር ግን ይህ ኢትዮጵያ በዘመናዊ ታሪኳ አይታው የማታውቅ እጅግ ደካማና እኩይ የሆነ መንግስት በጎ ስራው ለማከናወን አቅመ ቢስ ቢሆንም በአገርና በህዝብ ላይ ጉዳት የማድረስ አቅሙ እጅግ ከፍተኛ ስለሆነ ለአንድ አፍታም ቢሆን መናቅና መዘንጋት የለበትም። የበለጠ ዕድሜ ባገኘው ቁጥር አገርን ሊያፈርስ የሚችል ኃይል ስለሆነ በተቻለ ፍጥነት ከስልጣን መወገድ ያለበት አደገኛ አገዛዝ ነው ካሉ በኋላ የአሁኑን የአማራ ክልልን ሁኔታ ወደ ማብራራት ይገባሉ። እንደሚታወቀው አሁን በስልጣን ላይ ያለው ራሱን ብልጽግና ብሎ የሚጠራው ኃይል ወደ ስልጣን እንደወጣ በኢትዮጵያ ውስጥ ያሉ ችግሮችን በእውነተኛ ይቅርታና እርቅ እፈታለሁ የሚለውን የማታለያ ቃል አምኖ የአማራ ህዝብ የሞቀ ድጋፍ ሰጥቶት ነበር። ነገር ግን በእርቅና ይቅርታ ፍቅርን አምጥቶ ኢትዮጵያን የሰላም የፍትህና የነጻነት ሀገር ሊያደርጋት ይችላል ብሎ ተስፋ አሳድሮ ዳር እስከ ዳር የደገፈው ኃይል በተቃራኒው ቀውስ ፈጣሪ ሆኖ አገኘው። በሂደትም ከአገዛዙ በደረሰበት ሁለንተናዊ ጉዳት በመነሳት አሁን በስልጣን ላይ ያለው ኃይል የህልውናው አደጋና ዋነኛ ጠላቱ እንደሆነ በማያጠራጥር ሁኔታ ተገንዝቧል። ከዚህ በመነሳትም የተደቀነበትን የህልውና ስጋት በመቀልበስ ይህንን ጸረ ህዝብ ኃይል ታግሎ መጣል እንዳለበት አምኖ ወደ ትግል ገብቷል። ለዚህም የሚያስፈልገውን መራር መስዋዕትነት ሁሉ እየከፈለ ይገኛል። በፋኖ ግንባር ቀደም መሪነት እያካሄደ ያለውን የህልውና ትግል ዳር ለማድረስና የአገዛዙን ዕድሜ ለማሳጠርም
ቆርጦ ተነስቷል። ይሁን እንጂ የአማራ ህዝብ እያካሄደ ያለው ትግል መሰረተ ሰፊና ሁሉን የአካባቢ ያካተተ ሆኖ ቢጀመርም አሁንም ያልተሻገራቸው በርካታ ውስንነቶች ያሉበት መሆኑን መገንዘብ ይገባል። መላውን ህዝብ አደራጅቶ በጠራ የአማራ ብሔርተኝነት ዙሪያ አቀናጅቶ በመምራት በኩል የጎላ ውስንነት ይታያል። በአንድ በኩል ከዚህ ቀደም ብዙ ተሞክሮ የከሸፈውን አማራን በኢትዮጵያዊነት ስሜት የማዘናጋት የአማራ ታጋዮችን በሃይማኖት በአካባቢ ወዘተ የመከፋፈሉን ኋላ ቀር አካሄድ በለሆሳስ በማስገባት ትግሉን የሚያደናቅፍ ጎታች አካሄድ አሁንም አለ። በሌላ በኩል የትግሉ እንቅስቃሴ ከታች ወደ ላይ ሆኖ ከመጀመሩ ነባራዊ ሁኔታና ከፋኖ አመራሮች ልምድ ማነስ ጋር ተያይዞ የዚህ አይነቱ ትግል የሚጠይቀውን ውስብስብ ጉዞ የሚመጥን የተደራጀ ብቁ አመራር የመስጠት ውሱንነት ይስተዋላል። ህዝብን በገጠርም ሆነ በከተማ አደራጅቶ ለትግሉ የሚጠበቅበትን ድርሻ እንዲወጣ በሰው ኃይል በገንዘብና በቁሳቁስ እንዲደገፍ በማድረግ በኩል መሰራት ያለበት የፖለቲካ ስራም በበቂ ሁኔታ ገና አልተሰራም። በአማራ ትግል ዙሪያ ተዋናይ የሆኑ የፖለቲካ ኃይሎች ብዙና የተለያየ ዓላማ ያላቸው በመሆኑ በትግሉ አካሄድ ላይ የራሱን ተጽዕኖ መፍጠሩ አልቀረም። በዚህም የተነሳ በሚካሄደው የህልውና ትግል የአማራ ኃይሎች የተለያየ አስተላለፍ ይዘው እየተንቀሳቀሱ ይገኛሉ። በአማራ ህዝብ የህልውና ትግል ተዋናይ የሆኑት ኃይሎች የአማራ ፋኖ ወጣቶችና አርሶ አደሮች የጎላ ሚና የሚጫወቱበት ማለት ነው። የአማራ ዲያስፖራ፣ የአማራ ባለሀብቶችና የአማራ ብልጽግና ዋና ዋናዎቹ ሲሆኑ የየራሳቸው ሚና አላቸው። ከነዚህ ውስጥ የህዝባዊ ትግሉ ዋና ተዋናዮች በአማራ ፋኖ ዙሪያ የተሰባሰበው ወጣቱ ትውልድና አርሶ አደሩ ቢሆንም ዲያስፖራውና የከተማው ነዋሪ ድጋፉም በቀላሉ የሚታይ አይደለም። ይሁን እንጂ በእነዚህ የትግሉ ተዋናዮች መካከል ጠንካራ ውስጣዊ አንድነት ገና አልተፈጠረም። የፋኖ እንቅስቃሴ ጎልቶ የወጣው ስርዓቱ በአማራ ህዝብ ላይ ከዚህ ቀደም ለዘመናት ሲንከባለሉ የመጡ ጥያቄዎችን ማለትም በማንነቱ ምክንያት በግልም ሆነ በቡድን የሚደርስበት የመብት ረገጣ እንዲቆም፣ በሀብት ንብረቱ እንዲሁም ወረቱ ላይ የሚፈጸም መዋቅራዊ ቅሚያና ውድመት እንዲወገድ